ባዶነት ተሰምቶ ያውቃል? ድንገት ምንም እንደሌለው እቅድ እንዳላቀደ ስራ እንደሌለው ቤተሰብ እንደሌለው ባዶነት ተሰምቶ ያውቃል? በጣም ደብሮ በቃ ከፍቶ የመኖር ትርጉሙ ሁሉ ጠፍቶብህ ማለት ነው። ከባድ ድብርት ውስጥ በቃ ገብቼ ነበረ። እንደውም ምን ይሰማኝ ነበረ? በቃ አሁን እኔ ዋት ነሳለሁ፣ የሆነ ዳቦ በሻይ በላለሁ፣ እውላለሁ፣ ከሰዓት የሆነ ነገር በላለሁ፣ ማታ ተከታታይ ፊልም አያለሁ፣ እተኛለሁ። ተደጋገመ። ይሄ በቀናት ነው እኮ 20 ምናምን ቀን ሲደጋገም በቃ እኔ ለዚሁ ነው የተፈጠርኩት አልኩኝ። አይምሮ ደግሞ ወዲያው ነገሮችን ይደመድማል። በቃ ለዚህ ምንም እኮ አትረባም ይለኛል። አንተ እኮ ምንም ዋጋ የለህም፣ በቃ ከንቱ ሆነ። ከዚህ የሆነ ሰዓት ላይ አስፈላጊነቴን መጠራጠር ጀመርኩ። አይምሮ ምን ይላል? ምን በቃ አንተ እኮ አሁን እዚህ ምድር ላይ ምን ጨመርክ? ምን እዳ ሸክም ነው የሆንከው? በቃ ምንም አታስፈልግ፣ ታስፈልጋለህ እስኪ ያሳየኝ ምናምን ሲል በምን ላሳየው? በቃ አላስፈልግም አልኩት። ታጋል የሆነ ሰዓት ላይ በቃ አላስፈልግም። ነገሮችን ይገጣጥማል። አሁን ድብርቱ ስገባ አይምሮ የታክሲ ሳንቲም እንኳን የለ ምን አትል በቃ በጣም ተጫወተብኝ ድብርት። በቃ ነገሮችን ስገጣጥማቸው ደምሬ ስቀንሰው አላስፈልግም እዚህ ምድር ላይ ገባኝ እንደማላስፈልግ። በቃ ትሽ የመፈጠሪ ምክንያት ራሱ እኔ ዝም ብዬ ነው የተፈጠርኩ ማለት ነው። በሱ ስራ ስገባ ማለት ነው። አይ ምን ያገባኛል? እኔ ይመለከተኛል? አሁን በሱ ስራ ገብቼ እምፈተፍተው ለምን እንደፈጠረኝ እኔ ምን አውቃለሁ? ምን አገባኝ? ዝም ብሎ ማለት ቀበሮ አድርጎ እኮ አልፈጠረኝም። እዚህ ተራራ ላይ የሚበር አሞራ ወይ ዋሊያ እኮ አድርጎ አልፈጠረኝም። ግስላ አድርጎ አልፈጠረኝም። በአምሳሉና በአርአያው የሚያስብ የሚተነፍስ ሕያው ነፍስ ያለው ሰው አድርጎ ሲፈጥረኝ በቃ ምክንያት አለው እሱ። እኔ ቀኑ ስላልደረሰ አላቀው ይሆናል እንጂ ምክንያት አለው። ምን አገባኝ? እኔ ዝም ብዬ አልኖርም? ተመስገን እያልኩ አልኖርም? ካልጋዬ ስነሳ እግሬ ይሰራል፣ እጄ ይሰራል፣ አፌ ይተነፍሳል፣ አይኔ ያያል፣ ራሴን አዛለሁ፣ እቆጣጠራለሁ። ሽንት መሽናት ነው። ሽንት ይወጥሮኝ እኮ ለሊት ተነስቼ ሽንት ቤት ሄጄ እሸናለሁ። ይሄ እኮ ትልቅ እኮ የምስጋና ምክንያት ነው። ሽንት መሽናት እኮ ማይችላል ትቦ ተሰክቶበት ሰውነቱ ላይ ያልጋ ቁራኛው ማር በቃ ተነስቼ ሽንት ቤት ደርሼ ለመምጣት ያላመሰግን ምን አገባኝ? ግን ዝግትግት በቃ አረገብኝ ማለት ድፍና አረገብኝ ማለት። አንዴ ዲፕሬሽን ውስጥ ገባ ምን ትሆናለህ መሰለህ? እንደምታስፈልግ ሊነግሩክ የሚችሉ ሰዎችን ምናምን ካጠገብ ያርቅብሃል። በቃ ለምሳሌ እናቴ ትፈልገኛለች፣ ልጇ ነኝ። ደም ከፍላ ላቧን ከፍላ ዋጋ ከፍላን ያሳደገችኝ አይደል? የስጋዋ ቁራጭ ነኝ። ዝም ብላ አይኔን እያየች እኮ ትደሰታለች እናቴ። ለእናቴ ያስፈልጋል። ሰው ነኝ፣ የሰው ልጅ ነኝ። ቀይ መስቀል ልጅ ደም ብለግስ የአንድ እናት ህይወት አድናለሁ፣ አስፈልጋለሁ። አንድ እናት በምጥ ልትሞት የደረሰች እናትን እኮ በደም መፍሰስ ሊሞት የደረሰ ሰውን እኮ የኔ ደም እኮ ያድናል። ውስጤ ህይወት የሚዘራ አቅም እኮ እግዚአብሔር ፈጥሯል። አስፈልጋለሁ። ለምን አላስፈልግ? ምንም ባይኖርኝም ስላለኝ ነው። በሽተኛም ብሆን ጤነኛም ብሆን ደሃም ብሆን ሀብታም ብሆን አጭርም ብሆን ረጅም ብሆን ቆንጆም ብሆን አስቀያሚ አስፈልጋለሁ እኮ። ግን ዘጋብኝ። በቃ ነገ እግዚአብሔር በኔ ምን ሊሰራ እንዳሰበ በታምራት አልገለጸልኝም፣ በራእይ አልነገረኝም። ህይወት እንደዚህ ነው፣ አይነገርህም እኮ። በቃ ታግሰ ከጸና ፍሬዋን ትበላለህ እንጂ እግዚአብሔር በማባቢያ እየሸወደ አይደለም ያኖረን። ነገ እኮ አንተ ለትልቅ ነገር አጭቻለሁ እያለ ሁሌ ሊነግረን አይችልም። ለትልቅ ነገር እንዳጨን የነገረን ሰው አድርጎ ሲፈጥረን ነው። በቃ ድመት አድርጎ አልፈጠረኝም እንዴ። በቃ ዘጋብኝ ማለት ነው። በጣም ከባድ ድብርት ውስጥ ገባሁ። መሀል ላይ እኔ ምን እንደሆነ አላውቅም። በቃ እግዚአብሔር ትረፍ ሲለኝ ነው መሰለኝ ማዞር ጀመረኝ። ካልጋዬ ስነሳ ዩ ይልብኛል። ይሄ ማለት ሰማይ መሬቱ እንደዚህ ይገለበጥብኛል ማለት ነው። በቃ እንደዚህ ዩ ይልና ይገለበጥብኛል እና ያዞረኝ ጀመረ። በቃ ከአልጋ ስነሳ ዩ ይልና ግልብጥ ይልብኛል ሰማይ መሬቱ ማለት ነው። ስንቀሳቀስ ምናምን ያዞረኛልና ልክ ይሄ ህመም ሲመጣ አይ መጠመቅ አለብኝ ምናምን አልኩና ጠዋት መነሳት ጀመርኩ ማለት ነው። ከእንቅልፌ 12 ሰዓት እነሳለሁ። ጠዋት ቤተክርስቲያን ሄዳለሁ፣ እመጣለሁ። 12 ሰዓት ተነስቼ ቤተክርስቲያን ሄጄ ስመጣ በጣም የሚገርም ነገር እየገባኝ መጣ ማለት ነው። ከዛ በዛው ልምዱብኝ በቃ ጠዋት 12 ሰዓት መነሳት ጀመርኩ። 12 ሰዓት እነሳለሁ፣ ሻወር በዛው ወስዳለሁ። ቀዝቃዛ ውሃ ነው። እኔ እስካሁን ድረስ በቀዝቃዛ ውሃ ታጠባለሁ። ምንም አይመስለኝም። ሙቅ ሆነ አልሆነ ምንም ሰውነቴ በቃ አይደብረኝም። ጠዋት 12 ሰዓት እነሳለሁ።
ሻወር ታጠባለሁ፣ ወደ ጉዳይ እገባለሁ። ምን ማለት መሰላችሁ? ጠዋት 12 ሰዓት ጀንበሯ ስትወጣ ለሰስ ብላ ነው የምትወጣው። ቀይ ነው ብርሃኗ ራሱ ነጭ አይደለም። አይታችሁ ከሆነ የጠዋት ሰንራይዝ ቀይ ብርሃን ነች፣ በጣም የምታምር ነች። ቀይና ትወጣና ቀስ እያለች ነው ወደ 2 ሰዓት ምናምን እየደመቀች ሙቀት እያመጣች ወደ 4 ሰዓት ምናምን እየደመቀች ሙቀቷ እየሞቀ ቀስ እያለች ወደ 6 ሰዓት እየከረረች ነጭ ፀሐይ ሆና ሙቀቷ በጣም ያቃጥሎ ነው። ደግሞ ተመልሳ ልትገባ ስትል እየበረደች ትሄዳለች ማለት ነው። እኔ ለካ እስከ ምሽቱ 9 ሰዓት አምሽቼ ፊልም እያየው ጧት 5 ሰዓት ስነሳ ገና አዲስ የሚነሳ ሰውነት ገና የቀዘቀዘ ሰውነት ነው አይደል? የኔ የቀዘቀዘ ሰውነት የጋለ ፀሐይ ላይ ነው ለካ የሚነሳው 5 ሰዓት ላይ። 5 ሰዓት ፀሐይዋ ግላለች ኦሬዲ። እኔ ገና ቅዝቅዝ ያልኩ ሰው ነኝ። ስለዚህ ከተፈጥሮ ጋር ከቀኑ ጋር ልጣጣም አልችልም። ሙዴ ሊመጣ አይችልም። ለካ ቀኑ ሙሉ እንደደበረኝ እንደዶከከኝ ምንም ሳልሰራ ቀኑ የሚያመልጠኝ ለካ እኔ ዲፕሬሽን ውስጥ ስለሆንኩኝ አርፍጄ ስነሳ ፀሐይዋ ኦሬዲ ሞቃ ጨርሳለች። አብሮ ያላደገ ስሜት ተጣጥሞ ሊሄድ አይችልም። ስለዚህ ሰውነቴ ገና 5 ሰዓት ከእንቅልፉ ተነስቶ ገና እርጥብ ነው እየታሸ ሊሞቅ ምናምን ሲሞክር ገና እኔ ልክ ሞቄ ሲጨርስ 8 ሰዓት ይሆናል። ፀሐይ ግላ ወደ መብረድ ልትሄድ ስትል ማለት ነው። እኔ ልክ ሞቅኩኝ ብዬ ቀኔን ልጀምር ስል ፀሐይ ላጥ ብላ ትገባለች። አልተገናኘንም። እንዴ ስራ ልስራ? እንዴ ከሰው ጋር ልገናኝ? ከተፈጥሮ ጋር አልተገናኘውም ማለት ነው ለካ። ስለዚህ ምን ሆነ? ልክ ጠዋት መነሳት ሲጀምር በውሃ መታጠብ ሲጀምር፣ ውሃ ደግሞ በጣም ጥሩ ነገር ነው በነገራችን። ሻወር በጣም ወሳኝ ነገር ነው። ግድ የላችሁ እንደምንም ብላችሁ ጧት በቀዝቃዛዋ ብትታጠቡ ደስ ይለኛል። ይሄን ቪዲዮ የምታዩ ድብርት ውስጥ ያላችሁ ሰዎች ካላችሁ ጧት በቀዝቃዛዋ ታጠቡ። ምክንያቱም በውሃ ላይ የእግዚአብሔር ቅዱስ መንፈስ አለ። ውሃ አይታችሁ ከሆነ ድክም ብሎን ጨርቆን ገብተን ሻወር ስንወስድ ነው ማለት ቅልል አይለም። እንደ አዲስ ከሆነ ምን ታደሰው ሰውነታችን ራሱ 75% ውሃ ስለሆነ ከውሃ ጋር ሲገናኝ ደስ ይለዋል። እና ጧት በ12 ሰዓት ተነስቼ ሻወር ምናምን ወስጄ ልክ በቃ 1 ሰዓት ምናምን ሞቅላለሁ አብሬ ከጧት ጋር ጀስት ጧት መነሳት ማለት ነው። እኔ ትናንትና ከእንቅልፌ ስነሳ አልጠቅምም። ምን ጥቅም አለኝ? እኔ ለምንድን የፈጠርከኝ ጌታዬ? ለምንድን ነው እኔ እዚህ ጋር በቃ እዚህ ጋር የተገኘ ምንም ጥቅም የሌለኝ ሰው ነኝ? ምን አረጋለሁ ምናምን እል ነበርና አሁን ግን ሳየው የማይጠቅም የሚባል ሰው የለም። ያለ ምክንያት የተፈጠረ ሰው የለም። ምናልባት እግዚአብሔር በዝቅታዎች ውስጥ ያሳለፈኝ ምናልባት ነገ ደግሞ ትንሽ የተሻለ ኑሮ ሳገኝ ታቹን እንዳረሳው ስሜቱን እንዳረሳው ድጋሚ ደግሞ ተመልሶ ዝቅታ ውስጥ በወድቅ ድጋሚ መነሳት እንዳለ እንዳስብ ይሆናል ብዬ አምናለሁ።